አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። ዛሬ ይዤላችሁ የቀረብኩት የሙሰጋ አሰራር ነው። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሸር በማድረግ ተባበሩኝ። እዚህ ጋር ዘይት 2 ማንኪያ ዘይት አድርጌያለሁ። አንድ ራስ ሽንኩርት ከትፌ አድርጌያለሁ ማለት ነው በደቃቃው። ከዛ እንደዚህ ከበሰለልን በኋላ ነጭ ሽንኩርት ጨምሬያለሁ ማለት ነው። ነጭ ሽንኩርቱንም እንደዚህ አቁላለዋለሁ። ትንሽ ጠበስ ጠበስ ካረኩት በኋላ እዚህ ላይ የተጠቀምኩት ህርድ፣ ቁንዶ በርበሬና ከሞን፣ ነጭ ቅመም ማለት ነው። እዛ እንደዚህ ጠበስ ጠበስ ካረግነው በኋላ አንድ ቲማቲም የተቆራረጠ ጨመርኩኝ። እዛ ይሄም ከበሰለልን በኋላ ትንሽ ጨው እንጨምራለን። አንድ ማንኪያ የተፈጨ የዶሮ ስጋ እንደዚህ አድርገን እሱንም ጠበስ ጠበስ ካደረግነው በኋላ እንግዲህ መቁላችን ከሰራን በኋላ ባዴንጃንና ድንች እንደዚህ ቆራርጬ እንትን ያለው ማለት ነው። እኔ በዘይት አልጠብስም፣ በዚህ ነው እንትን ነው። እናንተ መጥበስ ትችላላችሁ። ዘይትም እንደዚህ አድርጋችሁ ዘይትም መርጨት ትችላላችሁ ማለት ነው። ከዛ ወደ መጥበሻ ከተዋለሁ ማለት ነው። እንደዚህ ከጨመርነ በኋላ እስከሚበስልልን ድረስ ትንሽ እንጠብቀዋለን። በ200 ነው የሰጠሁት መጥበሻው ማለት ነው። ከዛ የኛውን ባዴንጃኑንም እንደዚህ አድርጌ ረጨዋለሁ ማለት ነው። ከዛ እሱ እስከሚበስልልን ድረስ በሸሚል እንሰራለን። አንድ ማንኪያ የገበታ ቅቤ ነው የተጠቀምኩት። አንድ ማንኪያ ዱቄት። ከዛ እንደዚህ እንትን ካለልን በኋላ ከቀለጠልን በኋላ ወተት ትንሽ እያረግን እንትን እንለዋለን፣ ማናማስለዋለን እንዳይጓጉልብን ማለት ነው። እንደዚህ እንትን አንዴ ከጨመራችሁት ወተቱን ይጓጉልባችኋልና ትንሽ ትንሹን እየጨመርን እየወፈረልን ይሄዳል ማለት ነው። እዛ አንድ ማንኪያ እንትን ጅብና፣ ትንሽዬ ደግሞ ክሬማ ነው የተጠቀምኩት። አንድ ማንኪያ በትንሿ የምትሆን ጨው፣ ቁንዶ በርበሬ እንደዚህ ከበሰለልን በኋላ ድንቻችንና ባዴንጃናችንን እናያለን ማለት ነው። ድንቹ እንደዚህ በስሎልኛል። ከዛ ባዴንጃኑን ደግሞ እንጠብሳለን እንደዚህ አድርገን ማለት ነው። ሁሉንም ከጠባበስን በኋላ ስኒ እንትን መጋገሪያችንን አምጥተን እንደዚህ እንደረድረዋለን ከታች ድንቹን። ከዛ ደግሞ ባዴንጃን ከላይ ያደረኩት ቅድም የሰራነውን ስጎ እንደዚህ ከበላዩ ላይ እንጨምረዋለን። እንደዚህ አድርገን አስተካክለን እንጨምራለን ማለት ነው። እንደዚህ ከጨመርን በኋላ እኔ ከላው ይሄን የድንብላል ቅጠል ነው የተጠቀምኩት። ከዛ የቀረውን ባዴንጃን ከበላዩ ላይ እናለብሰዋለን ማለት ነው። ቅድም የሰራነውን በሸሚል አምጥተን እንደዚህ ከበላዩ ላይ እናለብሰውና ወደ ኦቨናችንን እንከተዋለን ማለት ነው። ከአንድ 15 ደቂቃ በኋላ እንደዚህ በስሎልናል። ተወዱታላችሁ ብዬ ተስፋ አደርጋለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ ሸር በማድረግ አትርሱ። ሰላም